17400 ፎሎወር አለኝ። ለምንድነው እንደሌላው ቲክቶከር ሀብታም ያልሆንኩት? ምናልባት 50 ብር ቢሰጡኝ ግን ስንት ብር አገኝ ይሆናል? 5,870,000 ብር። ይሄ በጣም ብዙ ብር ነው። በዚህ ሁሉ ብር ግን ምን ላደርግ እችላለሁ? 3 ሚሊዮን ብድ ያለ ጥራቱን የጠበቀ እኔ ዲዛይን የማደርግበት ቆንጆ ልብስ ቤት ከፍታለሁ። ቦሌ ላይ እኔ እቃ እመጣለሁ፣ እናቴ ትቆጣጠራለች። እናቴ ማናጀር ሆና ሁሉን ነገር እዛ ቢሮ ትቆጣጠራለች። ያበደ 2,870,000 ብር ቀረ። ከዚህ ብር ላይ ምን ላድርግ? መዘነጥ ግድ ነው። 370,000 ብሩን እኔ እህቴ እና እናቴ ዝንጥ እንልበታለን። እሺ 2,500,000 ብር ቀረ። ከሱ ላይ 1,500,000 ብሩን እናቴ ጋር የሚከራይ ቤት እሰራበታለሁ። 5 ክፍል ቢያንስ ይወጣል። ሌላ የሚከራይ 5 ቤት ጨምር በለው ብሩ ኢንካሚ ያበደ ነው የሚሆነው። 1 ሚሊዮን ቀረኝ። ከነዛ ላይ እነዛ እብድ ጓደኞቼ መለወጥ አለባቸው። ስንት ልስጣቸው? 70,000 ብር። 70,000ማ ይበዛል። በቃ 50,000። 50,000 ምን ይሰራላችኋል? ከፈለጉ ስልክ የሚይዙበት መነሻ የሚሆናቸው 70,000 ይሻላል። ለነጃት ለሶሲ ላስቱ ለመቅዲና ለመዱ 77,000 350,000 650,000 ብር ቀረኝ። አሁን ይሄን ላደረገልኝ እግዚአብሔር ደግሞ ትንሽዬ ነገር እንኳን ማድረግ አለብኝ። ለሱ ደግሞ 500 በዛው አብረውኝ ይጸድቃሉ። የተለያየ ቤተክርስቲያን 5 ቤተክርስቲያን 150,000 ብር ቀረኝ። ላጎቴ ሰጣዋለሁ። ከዛ አውሪንግ ደግሞ ከኔ ጋር ይሰራል። ግን ሁሉ ፎሎወሮች ባያስገቡልኝስ? አያስገቡ። መሬት ላይ ወድቆ ባገኝስ? 5 ሚሊዮን ይገኛል። አጋጣሚ እግዚአብሔር የሚያደርገው ነገር አይታወቅም። ወድቆ ባላገኝስ? አላገኛ ሎተሪ ቆርጣለሁ። ሎተሪስ ግን ባይደርሰኝስ? በቃ ለፋተኛ ነኝ። በስራ ያገኛለሁ።